الله عز وجل كفطران بلاي مهون بذات ማለት ያላረጋገጠ የሆነ ሰው ይሄን ኢንካር የሚያደርግ የሚቃወም ሰው ካፊር ነው እንዴት ነው አንድ ልትሆን ትችለው መረጃ ደርሶት ማለት ነው ይሄን ያላረጋገጠ የሆነ አካል ካፊር ነው የሚቃወም የሆነ ሰው ማለት ነው ለምን በነብዩ አለይሂ ሰላቱ ወሰለም አንደበት የተናገረ ነው አላህ ከፍጡራን በላይ መሆኑ ፍየል ጠባቂዋን አይነ አላህ ብለው ሲሏት في السماء بلا كون يمدسته في السماء اني ماننيا لات يا الله ملكتنيا نو تالچو اعتقها فانها مؤمنه بلا مسكروا ይሄን ያላመነ አላህ ከፍጡራን በላይ መሆኑን ያላመነ ሙእሚን አይደለም ማለት ነው ለዚህ ነው ابن خزيمة رحمه الله تعالى اقرار ያላደረገ አላህ ከዓርሽ በላይ መሆኑን ያላጸደቀ ያላረጋገጠ ይላል فهو كافر بربه يستتاب له كهادي ነው توبه እንዳደርግ እንጠይቀዋለን ለዚህ ነው ይሄን ዓሊም ፍርቀት አህባሽ ካፊር ነው ይሏቸዋል ابن خزيمة 311 ላይ የሞቱ ናቸው ሂጅራው ተመልከት ከአህባሾችና ከመሰሎቻቸው አቋም ጋር የማይገጥም የሆነ አቋም ስላላቸው ና ቁርአን ሐዲስን ተከታይ ስለሆኑ ካፊር ናቸው ይሏቸዋል ይሄን ዓሊም الله كفطران بلاي مهنون كعرش بلاي مهنون يالا الرقاقة إقرار يالا درقة فهو كافر بربه يستتاب توبا كادرقة رؤاليا ضربت عنقه نمين عنقته يقرطالا كذان كقوشاشا ماتراكم يا قدالي يتشمرالا لمن مسلموشنا كمسلموش تسممتو يمين ورويهونو كهديانوش با يرساو شتا اندا يتاوكو ቆሻሻ ማጥራቀሚያ ገንዳ ላይ እንጨምረዋለን ንብረቱ ደግሞ አሉ ንብረቱ ሙስሊም የሆነ ማንንም ሰው አይወርሰውም አሉ የት ነው የሚገባው ካለ ማሉሁ ፈይአን ይላሉ ግምጃ ቤት ይገባል እንጂ لا يرثه احد من المسلمين لمن اذ المسلم لا يرثه الكافر